አሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ አላችሁ? አልሐምዱሊላህ አለን። ክብር ለአላህ። ሀይሚዬ የኔ ውድ የኔ ቆንጆ አይዞሽ፣ አላህ ይማርሽ፣ ጨርሶ ይማርሽ። አላህ ያለሽው ቦታ ሁሉም ሰላም ያደርግሽ። አላህ እንደዚህ ራስሽን አትወቀሺ፣ እንደዚህ አትሆኒ ሀይሚዬ። ሁሉም ነገር ያልፋል። ዛሬ ሁሉም ጨለማ የሆነሽን ሁሉም ነገር ጎንሽ ሁሉም ነገር ጨለማ የሆነሽ አንድ ቀን ደግሞ ብርሃን ይሆናልሽ። ብርሃን ይሆናል። እንደዚህ ራስሽን አንስተሽ እንደዚህ ራስሽን አትጎጂ፣ ራስሽን አትወቅሺ። ሁሉም ነገር ያስተካከላል አላህ ካለ። የኔ ዱብሽቡሽ የኔ ጨረቃ ውዲቴ ሀይሚዬ ወድሻለሁ የኔ ውድ። ወላሂ አይዞሽ። ለምን አንድ ዩቲዩበሮች ደግሞ አትዋሹ። ተመልካች ምን ይላል እናንተ እንደዚህ ሲያይ? ሀይሜ ወደ ደባይ የመጣች ነው፣ ሁሉም ጨርሳለች፣ ሁሉም ፓስፖርት ሁሉም ወይ ነገ ወዳ ወይ ነገ ነው ትላላችሁ አንድ ዩቲዩበሮች። እንደዚህ ውሸት አትወሩ በእውነት። እሷ አለችው ሆስፒታል ነው። አያችሁ ቪዲዮ ላይ ሁላችሁም አይታላችሁ፣ ሁሉም ያየ ነው። ለምንድን ነው የምትዋሹ? አትዋሹ። አንዶች ደግሞ ኮማንተሮች አትሰደቡ። ስድብ ሰው አያስተካክልም፣ ምክር ነው እንጂ ካጠፋ አንድ ሰው ምክሩ። ስድብ እንደዚህ ወላሂ እንደዚህ አትጽፉ። እንደዚህ ብላችሁ ጽፋችሁ አትሰደቡ ሰው። ወላሂ ሴት ሆናችሁ እኮ ሴት ሆነን ሁላችሁም በሚዲያ አይወጣም እንጂ አለን፣ ሁሉም ቤት አለ እንደዚህ ነገር። ሰው ይጋጫል፣ ይጣረቃል፣ እግርና እግር ይጋጫል ሲራመድ ማለት ነው። ስለዚህ ሁሉም ነገር ያስተካከላል። ሀይሚዬ የኔ ውድ እንደዚህ ራስሽን አትጨነቂ፣ እንደዚህ ራስሽን አትጎጂ። ያንቺ ጓደኛ ወላሂ በጣም ጥሩ ሰው ነች። አላህ ብድሩን ይመልስ። ያንቺ ጎን የሆነ እንደዚህ አይዞሽ ያለችው የከፋሽ ሁሉ ነገር እንደዚህ ያለች ነው። እሷ ደግሞ ንገር ምን የሆንሽ ነው ምን ብላ ብትጠይቅም እሷ ፍቃደኛ አትሆንም። ትረድኝ አንቺ ከረዳሽ ይበቃኛል ያለች ነው። ሰው ልጆቹን ጠራሎ ስትይ እምቢ ያለች እሷ ሌላ ምንም ሰው አልፈልግም አንቺ ነው የሚፈልግ ያለች ነው። አይዞሽ እንደዚህ የከፋሽ ሁሉም ዛሬ ጨለማ የሆነሽ ጎንሽ ሁሉ አንድ ቀን ብርሃን ይሆናል። አታስቢ፣ እንደዚህ ራስሽን አታደርጊ ሀይሚዬ የኔ ውድ። ብሩኬም ኢንሻላህ ይመጣል አንድ እሱም አይቆይም ያለ ነው እንዳለ ነው። አንቺም ትወዳለሽ እሱም አንቺም ይወዳል። ግን እናንተ ማለት ሰይጣን ገብቶ ነው። ኢንሻላህ ይሄ ሁሉም ይስተካከላል። ሁሉም ነገር አንድ ቀን አንድ ላይ ሆናችሁ ችግራችሁን ፈታችሁ ደግሞ መጣችሁ እንደ ድሮ ፈገግታችሁ ሳቅታችሁ ሁሉም እናያለን ብለን ነው የሚያስቡን። አይዞሽ ይልሻለሁ። ሁሉም ነገር አላህ ያለሽ ቦታ ሰላም ያደርግሽ። ያልፋል ሁሉም ነገር፣ የማያልፍ ነገር የለም። በአላህ ሁላችሁም ዱአ አደርጉ፣ የእሷ ጎን ቆሙ። አትስደቡ። ሴት ሆናችሁ ሴት አትስደቡ። ስድብ ውጤት አይመጣም ምንም። ወላሂ ሰው አያስተካክልም። ስድብ ያበላሻል የበለጠ እንጂ አያስተካክልም ሰው በስድብ። ስለዚህ እሷ ጥፋተኛን አመናለች። እኔ ጥፋተኛ ነኝ ብላ ራሱን የወቀሰች ነው። ወላሂ እናንተ ደግሞ የባሰ አታደርጉ፣ አትስደቡት። ልቡን ወላሂ ላዝም በጣም አዛዘነች። ወላሂ እኔን በቃ ትናንትና ወደ እንትኑ መጣ ያለቀሰች ያየኝን ቀን ወላሂ እኔ ለቀስኩኝ በጣም ወላሂ። እንደዚህ በቃ አለ አይደለም የራሳችሁ ሁሉም ወደ ሚዲያ አልመጣም እንጂ እንደዚህ ነገር አለ። ያፈቀራችሁ ያጣችሁ ብዙ ሰዎች አላችሁ። በቃ ያመናችሁ ሰው እንደዚህ ይጋጠማል አንዳንድ ጊዜ ማለት ነው። ስለዚህ አትስደቡ። ስድብ ቆሙ። ስድብ ውጤት አይመጣም። ሀይሚዬ አላህ ይማርሽ፣ አይዞሽ።
ቤተሰቦች ሁሉም አይዞሽ